ይህ ከአርብ እስከ ረቡዕ የተሰኘው የመረጃና የዜና ፕሮግራማችን ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የሳምንቱ ቆይታ በወረዳ 10 ምን እንደሚመስል የምናስቃኝበት የመረጃና የዜና ዝግጅታችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በመፍጠንና በመፍጠር በጊዜ የለኝም መንፈስ 724 በውጤታማነት በመስራት የህብረተሰቡን ሁለንተናዊ ተጠቃሚነት አመራሩ ሊያረጋግጥ እንደሚገባ የተገለጸውን በያዝነው ሳምንት ነበር። የልደታ ክፍለ ከተማ ወረዳ 10 አስተዳደር ባለፉት ቀናት የተሰሩትን መደበኛና ወቅታዊ የመንግስትን ተግባራት ከአጠቃላይ አመራሩ ጋራ በስፋት የገመገመው በዚሁ ሳምንት ነበር። የልደታ ክፍለ ከተማ ወረዳ 10 አስተዳደር ባለፉት ሳምንታት የተሰሩትን መደበኛና ወቅታዊ የመንግስትን ተግባራት ከአመራሩ ጋር በስፋት ገምግሟል። ባለፉት ቀናት ውስጥ የተሰሩ ተግባራት በዋነኝነትም የስራ እድል ፈጠራ፣ የሰላምና የጸጥታ፣ የልማት ትሩፋት፣ የአገልግሎት አሰጣጥ፣ የኢኒሼቲቭ፣ የተረጂነት ቅነሳና የውስጥ ፓርቲ ስራዎች አፈጻጸምና ሌሎች መደበኛና ወቅታዊ የመንግስትና የፓርቲ ስራዎች አፈጻጸም በተወካይ ዋና ስራ አስፈጻሚ አቶ ሲሳይ በቀለና የብልጽግና ፓርቲ ጽህፈት ቤት ተወካይ ኃላፊ በሻምበል በሻ ንጉሴ ለጠቅላላ አመራሩ ቀርቦ በስፋትና በጥልቅ ተገምግሟል። የወረዳው ዋና ስራ አስፈጻሚ አቶ ጀማል አብደላ እንዳነሱት በመፍጠንና በመፍጠር በጊዜ የለኝ መንፈስ 724 በውጤታማነት በመስራት የህብረተሰቡን ሁለንተናዊ ተጠቃሚነት አመራሩ ሊያረጋግጥ እንደሚገባ ገልጸው አመራሩ የተሰጠውን ተግባር በአብዛኛው በተሻለና በውጤታማነት መስራቱንም ገልጸዋል። የወረዳው የዲሞክራሲያዊ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ኃላፊ አቶ አስገዶም ወልደአረጋይ በበኩላቸው አመራሩ የተሰጠውን ተልዕኮ አስተሳስሮና አቀናጅቶ በመምራት በቁርጠኝነትና በተነሳሽነት መንፈስ ለመፈጸም ያደረገው ጥረት የሚበረታታ ነው ሲሉ ገልጸዋል። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የልደታ ክፍለ ከተማ ወረዳ 10 በጽዳትና ውበት ጽህፈት ቤት አስተባባሪነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ዳር 29 የሚከበረውን 20ኛውን የብሔር ብሔረሰቦች ቀን ምክንያት በማድረግ በፍሬህይወት ቅድመ መደበኛና አንደኛ ደረጃ ትምህርት ቤት የጽዳት ዘመቻ ያካሄደው ሰሞኑን ነበር። በጽዳት ዘመቻው የተገኙት የወረዳው ዋና ስራ አስፈጻሚ አቶ ጀማል አብደላ እንደገለጹት የትምህርት ተቋማት ጽዱ፣ ውብ፣ ማራኪና ለመማር ማስተማር ምቹ ሁኔታ መፍጠር እንደሚገባ ገልጸው ኢትዮጵያ የአብሮነትና የወንድማማችነት የእህትማማችነት ማሳያ የህብረ ብሔራዊ አንድነት መገለጫ ናት ብለው ከወዲሁ እንኳን ለ20ኛው የብሔር ብሔረሰቦች ቀን አደረሳችሁ በማለት መልእክታቸውን አስተላልፈዋል። የልደታ ክፍለ ከተማ የጽዳት አምባሳደር አቶ ሙሉነህ እንዳነሱት ጽዳትን እያንዳንዱ የህብረተሰብ ክፍል ባህል እንዲያደርጉ እየተሰራ እንደሚገኝ ገልጸው በትምህርት ተቋማት በስፋት በመስራት ጽዱና ምቹ አካባቢን መፍጠር እንደሚገባ አንስተዋል። በዕለቱም የባንዲራ መስቀልና በፍሬህይወት ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ተማሪዎች የተለያዩ የኪነ ጥበብ ዝግጅት አቅርበው ነበር። በአስተዳደሩ ስር ከሚገኙ ጽህፈት ቤቶች ቡድን መሪዎች ጋር ቅንጅታዊ አሰራር፣ አገልግሎት አሰጣጥና የስራ ስምሪትን አስመልክቶ ውይይት የተደረገውም ባሳለፍነው ሳምንት ውስጥ ነበር። የልደታ ክፍለ ከተማ ወረዳ 10 አስተዳደር ስር የሚገኙ ጽህፈት ቤቶች ቡድን መሪዎች ጋር ቅንጅታዊ አሰራር፣ አገልግሎት አሰጣጥና የስራ ስምሪት አስመልክቶ ውይይት ተደርጓል። ውይይቱን የመሩት የወረዳው ዋና ስራ አስፈጻሚ አቶ ጀማል አብደላ እንደተናገሩት የአስተዳደር ቡድኑ መሪዎች የተሳለጠ አገልግሎት ከመስጠት አኳያ ጅምሮቹ ጥሩ መሆኑን ገልጸው በቀጣይም የመልካም አስተዳደር እንዲሰፍንና የዘመነ ምቹና ቀልጣፋ አገልግሎት እንዲሰጥ የበኩላቸውን ድርሻ ሊወጡ ይገባል ብለዋል። ተቋም ለመፍጠር በሚደረገው ጥረት የቡድን መሪዎቹ ሚና እጅግ የጎላ መሆኑንም አብራርተዋል። የወረዳው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ አስናቀ ይምር በበኩላቸው የወረዳው አጠቃላይ አገልግሎት አሰጣጥ ቀጣይ የሰራተኛ ስራ ስምሪትን በማሻሻልና ተጠያቂነትን በማጠናከር አገልግሎት አሰጣጡን ማሳደግ ይገባል ብለዋል። በቀጣይ የትኩረት አቅጣጫ ዙሪያ ከወረዳው ከተውጣጡ የአደረጃጀት አመራሮች ጋር ውይይትም የተካሄደው ባሳለፍነው ሳምንት ውስጥ ነው። የልደታ ክፍለ ከተማ ወረዳ 10 አስተዳደር በቀጣይ የትኩረት አቅጣጫ ዙሪያ ከወረዳው ከሁሉም ቀጠና ከተውጣጡ የአደረጃጀት አመራሮች ጋር
ውይይት አካሂዷል። የውይይት መድረኩን የመሩት የወረዳው ዲሞክራሲያዊ ግንባታ ማስተባበሪያ ጽሕፈት ቤት ኃላፊ አቶ አስገዶም ወልደ አረጋይ እንዳነሱት የወረዳውን ከፍታ በማረጋገጥ ረገድ የአደረጃጀቱ ሚና እጅግ የጎላ መሆኑን ገልጸው ቀጣይነት ባለው መልኩ ሁሉንም ስራዎች በውጤታማነት አስተሳስሮ በመስራት የወረዳውን ከፍታ ማስቀጠል እንደሚገባ አንስተዋል። በውይይቱ ከዚህ ቀደም የተሰሩ ስራዎች ላይ በስፋት ውይይት የተካሄደ ሲሆን በተያያዘውም ሳምንት በትኩረት ሊተገበሩ የሚገባቸውን ስራዎች ላይ በዝርዝር በመወያየት የጋራ መግባባት በመፍጠር ውይይቱ ተጠናቋል። የልደታ ክፍለ ከተማ ወረዳ 10 አስተዳደር የምግብ ዋስትናና ልማታዊ ሴፍትኔት ተጠቃሚዎች በከተማ ግብርና በመሰማራት ተጨባጭ የሆነ ውጤት እያመጡ እንደሚገኝ የተገለጸው በያዝነው ሳምንት ውስጥ ነበር። የወረዳው ስራና ክህሎት ጽሕፈት ቤት የምግብ ዋስትናና ልማታዊ ሴፍትኔት ቡድን መሪ ወይዘሮ አዛለች አያሌው እንደገለጹት በወረዳው በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በማክሮ ፋይናንስ በተገኘ የገንዘብ ድጋፍ በፕሮግራሙ ተጠቃሚ የሆኑ በአፍሪካ ትምህርት ቤትና በምርታማነት ግቢ ውስጥ በከተማ ግብርና ተሳትፈው በስፋት ምርት እንዳገኙ ገልጸው ይሄ ውጤታማነት እንዲረጋገጥ ጽሕፈት ቤቱ በቂ ክትትልና ድጋፍ ማድረጉንና ይህንንም አጠናክረው እንደሚቀጥሉ ገልጸዋል። አመራሩ ስራዎችን በውጤታማነት አስተሳስሮ በመስራት የዜጎችን ተጠቃሚነት ማረጋገጥ እንደሚገባውም የተገለጸው ባሳለፍነው ሳምንት ውስጥ ነው። የልደታ ክፍለ ከተማ ወረዳ 10 አስተዳደር መደበኛና ወቅታዊ መንግስትና የፓርቲ ስራዎችን የክፍለ ከተማ ደጋፊ አመራሮች በተገኙበት ገምግሟል። በዋነኝነትም የንቅናቄ ተግባራት አፈጻጸም፣ የስራ ዕድል ፈጠራ ተግባር፣ የሰላምና ጸጥታ ተግባር፣ የከተማ ግብርና ተግባርና ሌሎች መደበኛና ወቅታዊ ተግባራት በስፋት ተገምግሟል። አመራሩ ስራዎችን በውጤታማነት አስተሳስሮ በመስራት የዜጎችን ተጠቃሚነት ማረጋገጥ እንደሚገባውም የተገለጸው በዚሁ ግምገማ ላይ ነበር። በኢትዮ ኮደርና አርቲፊሻል ኢንተለጀንስ ዙሪያ ለወጣቶች የግንዛቤ ማስጨበጫ ስልጠናም የተሰጠው በዚሁ ሳምንት ነበር። የልደታ ክፍለ ከተማ ወረዳ 10 ቁጥር 1 ወጣት ሰብና መገንቢያ ማዕከል ከወረዳ 10 ወጣት ማህበር ጋር በጋራ በመሆን በኢትዮ ኮደርና አርቲፊሻል ኢንተለጀንስ ዙሪያ ለወጣቶች የግንዛቤ ማስጨበጫ ስልጠና ተሰጥቷል። የወጣቶች ሰብና መገንቢያ ማዕከል ስራ አስኪያጅ የሆኑት ወይዘሮ መቤት ሞላ የኢትዮ ኮደር ስልጠና ወጣቶች እውቀትና ክህሎታቸውን በማሳደግ ኢኮኖሚያዊ ተጠቃሚነታቸውን ከማረጋገጥ ባለፈ ዓለም አቀፍ ተወዳዳሪነትን በማሳደግ ተጠቃሚነታቸውን ያጎለብታል ያሉ ሲሆን ወጣቶችም አራቱንም ኮርሶች ሰልጥነው ሰርቲፋይ እንዲሆኑ በትኩረት መስራት ያስፈልጋል ብለዋል። የከተማ አስተዳደራችን በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የከተማችን ወጣቶችና ሴቶች አዲስ የስራ ዕድል ፈጥረናል ሲሉ ክብርት ከንቲባዋ ተናገሩ። በአንድ ጀንበር ለ30 ሺህ ዜጎች የስራ ዕድል ፈጠራ ንቅናቄ መድረክ በአዲስ አበባ ስታዲየም ተከናውኗል። አዲስ አበባን እንደ ስሟ ውብ አበባ የማድረግ ስራችን የነዋሪዎቿንም ኑሮ እና አኗኗር በመለወጥ ጭምር ነው ያሉት ወይዘሮ አዳነች አቤቤ ወደ ስራ ያስገባናቸው እነዚህ አዲስ ስራ ጀማሪዎች ቀደም ሲል በተለያዩ መድረኮች ስንወያይ የስራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ብለዋል። የስራ ዕድል ተጠቃሚዎቹ በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎች ማዋጭ ዘርፎች ላይ በልዩ ሁኔታ በማሰማራት ስራ አስጀምረናቸዋል ሲሉ ተናግረዋል። ይህ በከተማችን በስፋት እየተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ሲሆን አስተዳደሩም በቀጣይም በላባቸው ፍሬ የሚኖሩ ስራ ፈጣሪ ታታሪ ዜጎችን በሁሉም መስክ መደገፉን አጠናክሮ ይቀጥላል ብለዋል። በስራ ዓለም የበለጠ ውጤታማ እንዲሆኑ በማድረግ የጀመርነውን የብልጽግና ጉዞ በሙሉ ቁርጠኝነት እውን ለማድረግ የተጀመሩ ተግባራት በከተማችን ይበልጥ ተጠናክረው ይቀጥላሉ ብለዋል። የስራ ዕድሉ የተፈጠረላችሁ ወጣቶችና ሴቶች አስተዳደራችን ለእናንተ አስፈላጊውን ድጋፍና ክትትል የሚያደርግላችሁ ሲሆን የተፈጠረው ዕድል በአግባቡ በመጠቀም ጠንክራችሁ በመስራት የራሳችሁን የከተማችሁን ታሪክ የምትቀይሩ ውጤታማ ዜጎች መሆን ይጠበቅባቸዋል በማለት ክብርት ከንቲባ አዳነች አቤቤ በንቅናቄ መድረኩ ላይ መልእክታቸውን አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን በልደታ ክፍለ ከተማ ወረዳ 10 የተከናወኑ ሳምንታዊ ልዩ ልዩ ሁነቶችን የምንቃኝበት ፕሮግራማችን በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን።